ምርጫው በሰላም ይለቅ ብለው የጸለዩት ሰዎች እንደገና ደማቸው ፈሶ የምርጫ መመረቂያ ያደረጓቸው ወገኖቻችን። ታዲያ ምን ልትለው ትችላለህ? ስለዚህ ምን እናርግ ለሚለው ነገር የመጀመሪያው ነገር ቢያንስ ሌላ ምንም ነገር ማድረግ ባንችል አትግደሉን ብለን መቆም አለብን። በቃ መገደል ሰለቸን። ጠቅላላ 60 ሚሊዮን ኦርቶዶክሳውያን አሉ። አትግደሉን ብሎ መቆም አለበት። በቃን መሞት ሰለቸን ይበል ማህበረሰቡ። ይህንን ትንሽ ትልቁ እዚህ ሀገርም የትኛው ሀገር ያለው ማህበረሰብ በሙሉ ኦርቶዶክሳውያን እንኳን ቢነሳ በቂ ነው። ይህንን ግድያ ለማስቆም በቂ ነው። ይህንን የአረመኔነት መንፈስ ለማስቆም በቂ ነው። እርግጠኛ ነኝ እንዲህ ሲላው መንግስት ገልብጡ እያለ ነው የሚሉት። እርግጠኛ ነኝ። ይሁን አትግደሉኝ ማለትም እኮ ፖለቲካ የሆነበት ሀገር ነው። አጠዬ ተራብኩ ማለትም ፖለቲካ የሆነበት ሀገር ነው። ተሰደድኩ ማለትም ፖለቲካ የሆነበት ሀገር ነው። ይሄ የሆነበት ማህበረሰብ ለምንድን ነው አንድ ሆኖ አትግደሉኝ የማይለው ነው ጥያቄ። ይህንን ነው እናንተ መስራት ያለባችሁ። በቃ በገዳይ ላይ እናመጽ። በምን አትግደሉም ብለን እንዴ? በደም አፍሳሾች ላይ እናመጽ። ምን ብለን? ደም አታፍሱ ብለን። በሚለያዩን ላይ እንነሳ። ምን ብለን? አትለያዩም ብለን። በክፋት ላይ አንድ ከሆን ደግነት ይነግሳል፣ ክፉዎች ደግሞ ይሟሽሻሉ። ይህንን ነው የምናደርገው። ይሄ ወንድም አባታችን ወለጋ ላይ ይሄ ግድያ ሲበረክት በከፍተኛ ደረጃ ሰላማዊ ዜጎች በሚገደሉበት ወቅት ላይ ምን እናድርግ? አትግደሉን አሉ። ግድያው አልቆመም። በመጨረሻም ሰው በዚህ ደረጃ ይሄንን ይደግፋሉ ብዬ አይደለም ሀሳቡን ያነሳሁት፣ ግን እዛ አካባቢ ያለው ማህበረሰብ መጨረሻ ያደረገው መሳሪያ ብረት አነሳ። የሚጠብቀኝ ከሌለ ራሴን አድናለሁ፣ አልሞት ባይ ተጋዳይ ነኝ ብሎ መሳሪያ ስላነሳ አሁን ወለጋ የሰላማዊ ዜጎች ግድያ በጣም ቀንሷል ብቻ ሳይሆን እየቆመ ነው ማለት እንችላለን። ስለዚህ አርሲም ቢሆን የሚያድን ከሌለ የሚከላከል ከሌለ ራሱ መንግስት የሚባለው አካል ከዚህ ጀርባ ይሄ ነገር እንዲፈጸም እያደረገ ካለ ታዲያ ህብረተሰቡ ማንን ነው የሚጠብቀው? ራሱን ለምን አይከላከልም የሚል ጥያቄ ይነሳል። አባታችን ወንድም መስዋዕት አሁን ወደ እንትን ልታስገባኝ ነው። እኔ እዛ ውስጥ አልገባለሁ። ይሁን እኔ ነገርኩ እኮ አትግደሉኝ ማለት ራሱ በቂ ነው እኮ የምልህ። የክፉዎች ብርታት፣ የክፉዎች ኃይል የደጎች ዘምታ ነው፣ የደጎች ሸልተኝነት ነው ይላል። ስለዚህ ማህበረሰቡ አንድ ከሆነ እኮ ስንቱን ገድሎ ይጨርሰዋል። ግን ዝም ካለ በተራ ገድሎ ይጨርሰናል። እርግጠኛ ነኝ። አሁን መሳሪያ ታጥቃችሁ በለው ልልህ ነው አልልም። እንደዛ አይደለም፣ እንደዛ አይደለም። ይሄኔ እንደው ምን ትሩ ነው ንጽጽሩን ያነሳሁት አባታችን እንጂ ከርሶ እንዲህ አይነት መልእክት ይወጣል ብዬ አይደለም። ግን ህብረተሰቡ አሁን ቁጭ ብሎ ማልቀስ፣ በየቤቱ ከንፈር መምጠት